ኢራን 50 ሰሜን ኮሪያዎችን ትሆናለች። ኔታንያሁ በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት አዲስ መልክ መያዙ ተሰምቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከሰሜን ኮሪያ በበለጠ ለዓለም አደገኛ መሆኗን ገልጿል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ መሆናቸውን አስታውቀዋል። ኔታንያሁ ኢራን 50 ሰሜን ኮሪያዎችን ትሆናለች ሲሉ ባስተላለፉት የቪዲዮ መልእክት ተደምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አደገኛነት ሲያስረዱ ሰሜን ኮሪያን እንደ ማነጻጸሪያ ተጠቅመዋል። ኔታንያሁ በንግግራቸው ሰሜን ኮሪያ የባሊስቲክ ሚሳኤል እና የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር ግን የላትም ብለዋል። ነገር ግን ኢራን በዓለሟ እና በአጥፊነቷ አቅም 50 ሰሜን ኮሪያዎችን እንደምትመጥን ገልጸዋል። ኢራን የአሜሪካን እና የእስራኤልን ጥፋት እንደ ዋና ግብ ይዛ የተነሳች ሀገር መሆኗን አጽንኦት ሰጥተዋል። ይህ በእንዲህ እንዳለ የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን የጸና ድጋፍ በይፋ ገልጸዋል። መሪው በሰጡት መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግ የኒውክሌር አቅም ለዛቻ ተጠቅመውበታል። አስፈላጊ ሆኖ ከተገኘ እስራኤልን መምታት የሚያስችል የላቁ ሚሳኤሎች ለኢራን ለማቅረብ ዝግጁ መሆናቸውን አረጋግጠዋል። የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፋሪ በተፋፋመበት እና የኢራኑ መሪ አያቶላ አሊ መገደላቸው በተረጋገጠበት ወቅት ነው። በአሁን ወቅት ቻይና ለኢራን የላቁ ሚሳኤሎችን እያቀረበች እንደሆነ ይነገራል። ቻይና ግን ለኢራን ወታደራዊ ድጋፍ እንደምታደርግ የሚገልጹ ሪፖርቶችን አስተባብላለች። ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡትን ማስጠንቀቂያ ይህ አዲስ አሰላለፍ ይበልጥ እያጠናከረ ይገኛል። ይህ በኢራን፣ ሩሲያ፣ ቻይና እና ሰሜን ኮሪያ መካከል እየተፈጠረ ያለው ወታደራዊ አሰላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል የሚል ከፍተኛ